ልጆ ዛሬ ምን በሉ? ስክሪን ስንት ሰዓት ተመለከቱ? ምን ተናገሩ? ምን ሰሩ? ምን አሳዩ? ዛሬ የልጆ አይምሮ ላይ እርሶ ምን ሰሩ? ዛሬ ሁሉን እነግሮታለሁ። እኔ የማህበረሰብ ጤና ባለሙያ ነኝ። ለዓመታት ስለ ልጆች ጤና አጥንቻለሁ፣ አስተምሬያለሁ፣ ሰርቻለሁ። ከዚያ እናት ሆንኩኝ እና ሁሉም ነገር ተለወጠ። ዛሬ ባለሙያዋ እናት ሚስጥሮቼን እነግሮታለሁ። ሚስጥሮቼን ብቻ ግን አይደለም፣ ሳይንሱንም። ዝግጁ ናችሁ? ከምንም ነገር በፊት አንድ ነገር ልንገሩ። ይህን እውነታ ለመጀመሪያ ጊዜ ስሰማው ተደንቄያለሁ። ልጆች ከተወለዱ እስከ 5 ዓመታቸው አእምሯቸው 90% ያድጋል። 90%። ይደንቃል አይደል? አሁን ደግሞ ልጆ 3 ዓመት ከሆነው 75% የሚሆነው የአእምሮ ክፍል አድጓል ማለት ነው። ያን ጊዜ ደግሞ ፈጽሞ አንመልሰው። ስለዚህ ዛሬ ምን ያደርጋሉ? ነገስ ምን ይስሩ? ሁሌም ቀንዎ ይቆጠራል። ሁሉም ቀን። እሺ፣ ከባድ ሆነ? ትንሽ ላቅልልሎ። ልጄ ለመጀመሪያ ጊዜ ስትታመም ምን አደረኩ መሰሎት? ጉግል። አዎ፣ እኔ ጤና ባለሙያ ጉግል አደረኩኝ። ጉግልም እንግዲህ ምን አለ መሰሎት? ካንሰር ሊሆን ይችላል። የእውነት ለረጅም ሰዓት አለቀስኩኝ። ባለቤቴም ሆስፒታል ወሰደን። ሐኪሙም ፈገግ ብሎ የምግብ አለመስማማት ነው አለን። ያን ቀን ትልቅ ትምህርት ተማርኩኝ። ባለሙያ መሆን ፍጹም ወላጅ አያደርግም፣ ግን ትክክለኛ ስልት ያስተምራል። ዛሬ እንግዲህ ያንን ስልት እነግሮታለሁ። ሚስጥር 1። የልጆን አይኪው ወይንም የማሰብ ደረጃውን ለማሳደግ ምን ያስፈልጋል? ውድ አሻንጉሊት፣ ምርጥ ትምህርት ቤት፣ ልዩ ምግብ? ምን? ይህ ሁሉ አይደለም። ቃላት ነው። ቀላል ቃላት። ካንሳስ ዩኒቨርሲቲ በተደረገ ጥናት ሀብታም ቤተሰቦች ልጆቻቸው 3 ዓመት እስኪሞሉ 30 ሚሊዮን ተጨማሪ ቃላትን ይሰማሉ። 30 ሚሊዮን። እንግዲህ ልዩነቱ ገንዘብ አይደለም፣ ውይይት ነው። እርሶስ ምን ያደርጉ? ሱፐርማርኬት ሲሄዱ ያውሯቸው። ምግብ ሲያበሉ ያውሯቸው። መኪና ሲነዱ ያውሯቸው። ይህ ቲማቲም ነው፣ ይህ ቀይ ነው፣ ይጣሙ ቆምዛዛ ነው፣ ምን ቀለም ነው? እናም የመሳሰሉትን ነገሮች እያወሯቸው በቀላል ቃላት የልጆን አይኪው ማሳደግ ይችላሉ። ነፃ ነው። ዛሬ ይጀምሩ። አንድ እውነት ልንገሮት። እኔም እንግዲህ ሱፐርማርኬት ስሄድ ከልጄ ጋር አውራለሁ። የ3 ወሩ ልጄን ይዤ ሳወራ ሰዎች ያዩኛል። እቺ እናት ብቻዋን ታወራለች የሚሉ ይመስለኛል። ብቻ ከልጄ ጋር እናወራለን። ልጄ አይምሮዋ ያድጋል። እነሱም ያዩኛል። እኔ ግን ደስተኛ ነኝ። ልጄም ደግሞ ታድጋለች። ምስጢር 2። ይህንን ሰምተው ይደነቃሉ። ልጆ ስሜቱን ይሰማል። አይገርምም? ቃል ሳይናገሩ ልጆ የእርሱን ስሜት መረዳት ይችላል። ጥናቶች እንደሚያሳዩ እናቶች ጭንቀት ሲሰማቸው ሕፃናታቸው ኮርቲዞላቸው ወይንም የጭንቀት ሆርሞን አብሮ እንደሚጨምር ያሳያሉ። ማለትም እርሶ ሲጨነቁ ልጆም ይጨነቃል ማለት ነው። እርሶ ሲረጋጉ ደግሞ ልጆም ይረጋጋል። ስለዚህ ራስዎን መንከባከብ ለልጆ ነው፣ ራስ ወዳድነትም አይደለም። አንድ ቀን ደክሞኝ ወለሉ ላይ ቁጭ አልኩኝ። ልጄ ጸጥ ብላ አየችኝ። እኔም ገብቷት ይሆን ድካሜ አልኩኝ። ያው ሳይንሱን አስታውሼ ማለት ነው። ምስጢር 3። ልጆች የወላጅን ፊት ያያሉ። ልጆ ሲወድቅ አትሩጡ፣ ትንሽ ጠብቋቸው።
ፊቱንም ተቆጣጠሩ። ሳይንሱ እንደሚያሳየው ሕፃናት ሲወድቁ ወዲያው የወላጅ ፊትን ያያሉ። የወላጅ ፊትም ፈርቶ ከሆነ ሕፃኑ ያለቅሳል። የወላጅ ፊት ግን ረጋ ካለ ሕፃኑ ይነሳል። ያ ሶሻል ሪፈረንሲንግ ይባላል። ፊቱ ስልቶ ነው ማለት ነው። አንዲት እናት ልጇ ወደቀ። አይኗ ላይ ፍርሃት አለ። ሮጣም አነሳችው። ልጇም አለቀሰ። ሌላ ግን ልጇ የወደቀባት እናት ረጋ ብላ ምን ሆንክ? ምን ተሰማክ? አለችው። ቆም ብሎ ማሰበ። ምንም አለ። ተነሳ። እርሶ የትኛው ኖት? ምስጢር 4 ይህ ሁሉንም ወላጅ ይመለከታል። ጉግል ሐኪም አይደለም። ጥናቶች እንደሚያሳዩት 70% የሚሆኑ ወላጆች ልጆቻቸው ሲታመሙ ጉግል እንደሚያደርጉ ያሳያል። ከዚያም 65% የሚሆኑት ደግሞ ወደ ሆስፒታል ወዲያው ይሮጣሉ፣ አስፈላጊ ሳይሆን ማለት ነው። ጉግል ችግሩ ምንድን ነው? ጉግል ልጆን አያውቀውም፣ እድሜውን አያውቀውም፣ ሌሎች ምልክቶችን አያውቅም። ሁሉንም ከባድ በሽታ ነው ይላል። በምትኩ ምን ያድርጉ? የሐኪም ቁጥር ሁሌ ዝግጁ ያድርጉ። የወላጅ ስልት ቪዲዮዎችን ይጠቀሙ። ምልክቶችን ይወቁ። ቀጣይ ቪዲዮዎች ሁሉን ያብራራሉ። አንዴ ጓደኛዬ ደወለች። ልጄ ሆዱ ቀይ ሆነብኝ አለች። ጉግልም አደረኩ። ካንሰር ነው ይላል ብላ በፍርሃት ነገረችኝ። ግን ቀለም ነበረ፣ ካንሰር አይደለም። ጉግል ሐኪም አይደለም። ጓደኛው የጤና ባለሙያ ከሆነ ይደውሉ። ምስጢር 5 ይህ ትልቁ ምስጢር ነው። ለዓመታት አጥንቻለሁ፣ አስተምሬያለሁ። ግን ልጄን ይዤ ሌሊቱን ሙሉ ያለቀስኩበት ጊዜ አለ። ያን ጊዜ ተረዳው። ምርጥ ወላጅ ምርጥ ሐኪም አይደለም። ምርጥ ወላጅ ምርጥ ተሳታፊ እንጂ። ካምብሪጅ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ልጆቻቸው ጠንካራ አእምሮ፣ ጥሩ ስሜት፣ ከፍተኛ ኮንፊደንስ ያላቸው ወላጆች ምርጥ ትምህርት ቤት አላስተማሩም፣ ውድ አሻንጉሊትም አልገዙም፣ ግን ተሳትፈዋል። ልጆቻቸውን አይናቸውን አይተዋል፣ እወድሃለሁ ብለዋል፣ ስልካቸውን አስቀምጠዋል፣ ልጆቻቸውን አቅፈዋል፣ አብረው ተጫውተዋል። በቃ ያ ብቻ በቂ ነበረ። ስለዚህ እርሶም በልጆ ህይወት ላይ ይሳተፉ። ማጠቃለያ፣ አንደኛ ያውሩ፣ ብዙ ያውሩ፣ ነፃ ነው። ሁለተኛ ስሜት፣ ልጆ ስሜቱን ያውቃል፣ ራስዎን ይንከባከቡ። ሶስተኛ ፊቶ ስልቶ ነው፣ ይቆጣጠሩ። አራተኛ ጉግል ሐኪም አይደለም፣ ሐኪም ይጠይቁ። አምስተኛ ምርጥ ስልት መኖር፣ መያዝና መውደድ ነው። ስለዚህ ዛሬ ምሽት ስልኮን ያስቀምጡ፣ ልጆን ይቀፉ፣ አይናቸውን ይዩ፣ እወድሃለሁ ይበሉ። ያ ትልቁ ሳይንስ ነው። ይህን ቪዲዮ እንግዲህ ከወደዱት ለአንድ ወላጅ ያጋሩ። በቀጣይ ቪዲዮ እስከምንገናኝ ቸር ይቆዩን።